ያገለግላሉ። ይችላል ከሚችል ድረስ መግባት ይችላል። ደቀ መዛሙርቱ እየተባላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ሥራ አስኪያጅ ደቡብ ምዕራብ ሸዋና ሸገር ሀገረ ስብከት ሊቀ ጳጳስ ታላቁ ምስከ ኅዙናን ጳጳስ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ ረዳት ፕሮፌሰር መምህር ግርማ አባቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምክትል ሥራ አስኪያጅ፣ የመጣችሁ ሁላችሁ የጠቅላይ ቤተ ክህነት ኃላፊዎች እንኳን ደህና መጣችሁ ወደ ይህች ከተማ ወደ መንበረ መንግስት መድኃኔዓለም ታላቁ ሊቀ ሊቃውንት ዕዝራ አዲስ አራቱ ጉባኤ ምስክር ጉባኤ ቤት ነው። ይሄ ለምታ ለመጡት እንግዶች ጉባኤ ቤቱን ታሪክ ባጭሩና ደግሞ አንድ ትርጓሜ እንዲያሳዩ ደስ ስሙ ለዘላለም የተመሰገነ ይሁንና ቅዱስ ፈቃዱ ሆኖ ዘንድሮ የ2018 ዓመተ ምህረት በዓለ ጥምቀትን ምክንያት በማድረግ ከአዲስ አበባ ላይ ክህነት ጀምሮ በተለያየ ሀገር እንግዶች መጥተዋል። እንግዶች አይደላችሁም፣ ግን በባለቤትነት የባለቤት እንግዳም ስላለ ብፁዕ አባታችን አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ሀገረ ስብከት ጳጳስ፣ እንዲሁም ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ሌሎችም ከጠቅላይ ቤተ ክህነት መጣችሁ የስራ ክፍል ኃላፊዎች ስማችሁን ስላልያዝኩኝ ይቅርታ እየጠየቅኩኝ ከይቅርታ ጋራ ከሁላችሁንም በሉ እግዚአብሔር ስም እንኳን ደህና መጣችሁ፣ እንኳን አደረሳችሁ እላለሁ። እንግዲህ እንደሚታወቀው ኢትዮጵያ ካሉት ክፍላተ ሀገር
አንዷ ጥንታዊትና ታሪካዊ ሀገር ጎንደር እንደሆነች ይታወቃል። ጎንደር ሁሉም የተማረባት በትርጓሜ መጻሕፍት፣ በአቋቋም፣ በዜማ፣ በቅዳሴ፣ በሰዋስወ ዜማ በሁሉም የሊቃውንቱ መመሪያ እንደሆነች ከብፁዓን ሊቃነ ጳጳሳት አባቶች ጀምሮ ጎንደር የተማረ ሁሉም ስለሆነ ለጎንደር እንግዳ አይደላችሁም ያልኩትም ለዚህ ነው እና ይቺ ታሪካዊት ሀገር ጎንደር እንደ እግዚአብሔር ፈቃድ የነበሩት የአብነት ትምህርት ቤቶች ብዙ ናቸው፣ አሁንም አሉ። ከብዙዎቹ ጉባኤያት አንዱ የታላቁ ጉባኤ ቤታችን ነው። በዚህ ጉባኤ ቤት እንግዲህ ብፁዓን ሊቃነ ጳጳሳት ፓትርያርኮች ተምረውበታል። ብፁዕ ቅዱስ አቡነ ማትያስ ሊቀ ጳጳስ ሴት ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት፣ በዚሁ ታላቁ ሊቅ ዶክተር አለቃ አየለ አለሙ በጃንሆይ የክብር ትርጉም የተሰጣቸው በዚህ ትርጓሜ መጻሕፍት የመጀመሪያው ሊቅ ናቸውና እሳቸው በደቀ መዝሙርነት ብፁዕ ቅዱስ አባታችን ዛሬ ያሉት ተምረዋል እና ፓትርያርኮች የወጡበት ብፁዓን ሊቃነ ጳጳሳት አቡነ ዮሐንስ፣ አቡነ ሰላማ፣ ሌሎች ብፁዓን ሊቃነ ጳጳሳት እቺ አትሮንስ ላይ ነው ያነበብና እቺ አትሮንስ የሁላችን እናት ናት። አሁን ነው ይለን ወዳጅ አዲስ ጉባኤ ስንገባ ተካ ነው። እቺ የሁላችን እናት ናት። ነብስ አባታችን አሁን አንሱ በዚህ ነው ያነበባችሁ እሱ አባታችን ሁላችሁ ጉባኤ ቤቱን ጎንደር መጥቶ ያደረገ የለምና እቺ የሁላችን እናት ናት። የብፁዓን ሊቃነ ጳጳሳት የፓትርያርኮች የሊቃውንት መምህራን እናት እቺ ናት። ብሉይ ሐዲስ ሊቅ መጽሐፈ መነኮሳት ያነበብንባት እቺ እናታችን ናት። እሷን ላስተዋውቅ ብዬ ነው። አሁን እዚህ ተቀምጣለችና እንግዲህ እችን እያየን አባቶቻችን እናስታውሳለን። በአጭሩ እንግዲህ እውነቱ ይህ ጉባኤ ቤታችን በአፄ ፋሲል ዘመነ መንግስት ሲጀመር ጀምሮ የማህበረ ሥላሴ አበምኔት የነበሩት ታላቁ ጻድቅና ሊቅ አቡነ አምደ ሥላሴ ናቸው ጉባኤውን የጀመሩት። ቤተክርስቲያን ሲተከል መድኃኔዓለምን ጽላቱን ባርከው ያስገቡ እሳቸው ናቸው። በአፄ ሱስንዮስ ምክንያት የሃይማኖት ለውጥ ነበረና በዚህ ምክንያት አፄ ሱስንዮስ በእግዚአብሔር ታምራት የአካል ጉዳት ተፈጥሮባቸው ልጃቸው አቤቶ ፋሲል በየገዳማቱ ዕጣን ጧፍ እየሰደዱ በጸሎት እንዲያግዟቸው አድርገው ከብዙዎቹ ታላላቅ ገዳማት አንዱ ማህበረ ሥላሴ ነውና የዚህ አበምኔት የነበሩት አቡነ አምደ ሥላሴ መጥተው ሌሎቹም የቱጊ አባ መነ ድንግል ሌሎችም አባቶች መጥተው እዚህ ጸሎት ሲደረግ ለአፄ ሱስንዮስ አንደበታቸው ወጥቶ ነበርና በመስቀል ባርኩ ሲባል አባቶች የትትና ፍቅር ስላላቸው እሶ ይባርኩ ሲባሉ እንግዲያስ እሳት እንደድና መስቀላችሁን እሳቱ ላይ እናስቀምጠውና በዚህ ምልክት እንባርካለን ብለው እሳት አንድደው መስቀላቸውን ሲያስቀምጡት የአቡነ አምደ ሥላሴ መስቀል ከእሳቱ እንደ ፀሐይ እያበራች ስለወጣች እሳቸው እንዲባርኩ ተደርጓል እና ባረኳቸው። አፄ ሱስንዮስን ዳኑ። እዚያ ጊዜ ጀምሮ ፋሲል ይንገስ፣ የመለካውያን ሃይማኖት ይንገስ የሚል አዋጅ እንዲነገር አቡነ አምደ ሥላሴ ለንጉሱ ነገሯቸው። ይህ አዋጅ ተነገረና አፄ ሱስንዮስ ሲያልፉ ልጃቸው አቤቶ ፋሲል ደንቀዝ ነው ቤተ መንግስቱ የነበረ ተተኩና ወደ ጎንደር መጥተው ያንን በአባታቸው በአፄ ሱስንዮስ የነበረውን ሃይማኖት ለውጥ ለማስተካከል ብዙ ሊቃውንትን ሰብስበዋል። ከብዙዎቹ አንዱ አቡነ አምደ ሥላሴ የማህበረ ሥላሴ አበምኔት ናቸው። እሳቸው የአቡነ ጳኩሚስ የገዳመ አስቄጥስን ስርዓት ይዘው ለብዙ ዓመታት ግብፅ ቆይተዋል። ቋንቋውንም አረበኛውን ያውቁታል። አቡነ አምደ ሥላሴ ብሉይንም ሊቁንም
ቅዱሱንም ያውቁታልና መጀመሪያ እሳቸውን ከዚህ ቦታ ላይ መምህር ሁነው እንዲያስተምሩ የወጣውንም እንዲመልሱ ሊቃውንቱንም እንዲያስተካክሉ አፄ ፋሲል ለአቡነ አምደ ሥላሴ መመሪያውን ሰጥተዋቸው ከዚህ መንበረ መንግስት መድኃኔዓለም አስተምረዋል። ማረፊያቸውም እስካሁን ድረስ አለ። እዚህ እንዲያውም አሁን የማህበረ ሥላሴ የገዳሙ ቤት አለ፣ ህንፃ አቡነ አምደ ሥላሴ የሰጧቸው እስካሁን ድረስ ውሃ ጠጭ ነው። በዚህ የሚቀመጡ ብዙ አባቶች አባታችንና አባ ሥላሴ ያውቃቸዋል ነበሩ። አሁንም ቤቱ ሰርቶ አገልግሎት ይሰጣልና በእሳቸው ነው የተጀመረ ለማለት ነው። በአቡነ አምደ ሥላሴ ተጀምሮ ኋላ ግን በመካከል ላይ ሲቋረጥም እንዲያም እያለ ቆየ። ኋላ በታላቁ ሊቅ በዶክተር አለቃ አየላለሙ በእኔታ ያቀጥሎ ሊቀ ሊቃውንት መንክር መኮንን ብፁዕ አቡነ እንድርያስም እዚያ እንዲያ እያለ ከዚህ ደረሰ። ተመስገን። ቀደሞ የነበረችው ጉባኤ ቤት ጠባብ ነበረች፣ ግን የእንታ ተምኔት ነበረ። እዚህ ላይ ቤት እንደሚሰራ የኛ 4 ክፍል ቤቶች ነበሩ የተማሮች። እዚህ ላይ ቤት ይሰራል፣ ደቀ መዛሙርቱ ይበዛሉ፣ ሰርከብስታቸው በአንድ ላይ ይሆናል ብለው ለኔ ነግሩኝ ነበረ። እዚህ ላይ እሳቸው እንደተናገሩት ጊዜው ሲደርስ ትምህርቱ ሲፈጸም በእግዚአብሔር ቸርነት ይህ ጉባኤ የተሰራ አጭሩ ጉባኤ የተሰራ እሱ አባታችን አቡነ ኤልሳ መሰረት ድንጋዩን አስቀመጡልን። በረከታቸው ይደርሰን። ሀገረ ስብከታችንም እየተባበረ የህዝቡ ትብብር በውጭም በውስጥም ያለው ሁሉ ተባብሮ ይህ ቤት እንዲሰራ ሆኗል። አሁን ዛሬ ያን ጊዜኛ የነበርና 20 ደቀ መዛሙርት ነበረ እሱ አባታችን እናንተም ሳላችሁ። አሁን ግን እግዚአብሔር ፈቃዱ ሆኖ 150 ደቀ መዛሙርት አሉ። ቀለብም እውነቱ መንበረ ፓትርያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ጠቅላይ ቤተ ክህነት ቅዱስ ሲኖዶስ ለጉባኤ ቤታችን 1 ሚሊዮን ብር ለደቀ መዛሙርቱ በጅቶልናል። እንደው በዚሁ አባታችን ክቡር ታስታጁ ስላሉ ደስታችን ለመግለጽ ደቀ መዛሙርቱ። ስለዚህ ይህች 1 ሚሊዮን ብር እንደሚታወቀው ለ150 ደቀ መዛሙርት ያው እንግዲህ እኔ አልገልጸውም። አንተኑን ለእናንተ ሰጥቻለሁ። ለምን አይነግሩን አንበሳ ይመጡ ያለው ሌላ ማለቻችን የእኛም የመምህራኑ በእውነቱ በዚያው ግን መንገዱን አሁን ማገኛት 3000 ብር ናት። 3000 ስንት መቶ ናት? እንደዚያ ናት። የሌሎች መምህራን የኔ ብቻ ነው። የእንታ 300 ነው የነበረኝ ብፁዕ አባታችን እናንተ ሰለ የእንታ 300 ናት። እያቀስ እያለ እንዲሁም እዚህ ላይ የማረሳቸው ብፁዕ አቡነ ዲዮስቆሮስ የአሁኑ ዋና ጸሐፊ አንድ ጊዜ ጎብኝተውናል። መምህራን እነንታ መጋቢያ ላፍከው ይባታው እኛ ሌሎችም ጥያቄ ጠይቀን 1000 ብር ጨምረውና 2000 ብር የነበረችው 3000 ሆነች። በብፁዕ አቡነ ዲዮስቆሮስ ነው የአሁኑ ጸሐፊ ማለት ነው። አዲስ አበባ ጸሐፊ ስራ አስኪያጅ ነበሩ። እሳቸው ብቻ ለመምህራን እችን ጭማሪ አድርገው አሁን ግን ያችሁ 3 ናት። እሳቸው ያን ጊዜ ብፁዕ አባታችን ሰው ጸሐፊ ነበሩ። በሁለታችን ጊዜ እንደተጨመረ አሁን ደግሞ ሁለቱም እንደዛን ጊዜው አብራችሁ ተቆምጣችኋል። ሌላ መቼም የጎይ አምላክ ፈቃድ ስለሆነ እናንተ ተቀምጣችኋል። ያን ያስቀመጣችሁት እንዳስቀመጣችሁት ነው። አንተ አላነሰም አልጨመረም አላነሰም ማለት ነው። እንግዲህ ጉባኤ ቤቱ እግዚአብሔር ይመስገን እያስተማረ በእኔ አቅም አይደለም፣ መምህሩን ያደለውም እውነቱን ለመናገር እዚህ ላይ እኔም አሁን እዚህ ላይ ጉባኤ ሳይሄድ ብቻ ነው እንጂ እዚህ ላይ አልቀመጥም። ጉባኤው የራሱ የባለቤቱ መድኃኔዓለም ጉባኤ ሁሉን የሰራልን እሱ ነው። እኔ እንዲያውም ኮሚቴዎች አሉ። ገንዘብ አለቀ ስናሰራ እጀ መድኃኔዓለም ምስጢር ዛሬ ልናገር ተፈቀደልኝ። እጀ አይ ብረቱ የተፈጥሮ ያንተ ነው፣ እንጨቱም ያንተ ነው፣ ድንጋዩም ያንተ ነው። ግን ሰው እጅ ስለሆነ በአንተ እጅ ቀጥታ መቀበል ስለማንችል የሚረዱን እናዘጋጅልን እላለሁ። ወዲያውኑ ብር ይገባልናል።
እሱን የሰሩ እውነቱን ለመናገር መድኃኒዓለም ራሱ ጉባኤውን አሁንም የደብሩ አስተዳዳሪም እሱ ነው፣ መምህሩም እሱ ነው። እኔ አቅም የለኝም፣ ደካማ ነኝ በትምህርትም በሁሉም፣ ግን ለእሱ ሰጥቼው እሱ ሁሉን ይሞላዋል። አባቶቻችን እዚህ አጽማቸው እዚህ ኋላ ታዩታላችሁ። የኔታ ዶክተር አለቃ እየላለሙ የኔታ ምሕረቱ ቅድም ሳላነሳቸው ይቅርታ፣ የኔታ ምሕረቱ ገብረ ኢየሱስ የኔታ ሊቀ ጳጳስ መኮንን አጽማቸው እዚህ ነው ያለ። እኔ እነሱ ሲከፋኝ አዝናለሁ። እጅ በርክክ ብዬ የኔታ ችግሩን ያውቁታል። እሱ ያልቻሉት እንዴት ይችላለሁ? ያው አልቅሻ አሁን ሲደግም ወዲያው የኔታ በራእይ መጥተው ከዘራቸውን ጭራ ይዛሉ፣ ከዘራ ይዛሉ፣ እሱ ወንበሩ ላይ ቁጭ ይላሉ። ሁሉ ነገር ነግረውን ሲሄዱ የኔታ መጡልኝ እንግዲህ ብዬ ደስ ይለኛል። ኋላ ደግሞ ስነቃ እንደ ይሆናልና የአባቶቻችን በረከት ይህን ጉባኤ ቤት አልተለየም። እነዚህ መጻሕፍቶች የምናነባቸው በሙሉ የብራናዎች ናቸው። ስለዚህ የዘንድሮ ጥምቀት በእውነቱ ለየት ያለ ነው። ደስ ብሎናል። ጎንደርም ከነበረው በዘንድሮ ዓመት ለውጥ አሳይታል። ከቤተ ክርስቲያን ጀምሮ ስትገቡ ቀድሞ የምታውቁት እንግዲህ እስከ ዛፉ ድረስ መኖሪያ ቤት ነው የነበረ። ታውቁታላችሁ የምታውቁት። አምና በኮሪደሩ ምክንያት ይህ አካባቢ ተነስቶ መንግስትም ቦታ ሰጥቶልን የቀበሌ ብዙ ቤቶች ነበሩ፣ ባለይዞታዎች ነበሩ። መንግስት ለእነዚያ ሁሉ በነፃ ቦታ ሰጥቶልን ቤተክርስቲያኑ ካሳ ከፍሎ ተነስቶ በእውነቱ እንደዚህ አምሮ እንደምታዩት የዘንድሮ ጥምቀት ለየት የሚያደርገው ካርታ የለውም ነበር። ይህን ያህል ዘመን ሲኖር በአፄ ፋሲል የተተከለ ካርታ የለውም። አምና ግን የጥምቀት ካርታ ተቀብለናል። የተደረገልንን ነገር ሁሉ አንረሳም። የፋሲል ግንብም እድል አግኝቷል። እውነቱን ለመናገር በዚህ ዓመት ነው እድል ያገኘው። ከአፄ ፋሲል ጀምሮ እንደተሰራ ብዙ ነገስታት አልፈዋል። ማንም ያየው አልነበረም። ታውቃላችሁ። እንዲያውም የአፄ ኢያሱ ቤተ መንግስት ተንዶ ፈርሶ ነበር ጣሊያን በእንትን መጥቶ። አሁን ተሰርቶ በእውነቱ በተለይ መስቀል አደባባይ ታውቃላችሁ ሁላችሁ በጣም ጠባብ ነበረች። በኮሪደሩ ምክንያት አምና ያለው ሁሉ ተነስቶ እስከ ሲኒማ ባይል ድረስ ተሰርቶልን በእውነቱ የመስቀልን በዓል ስናከብር ደስታ ተሰምቶና ለአሁንም ለጥምቀቱ እንኳን ደህና መጣችሁ። ደስ ይላል። መንገዱ ሰፍቷል። መቼም የተሰራን ነገር መሰወር አይቻልም። ጌታም ተናግሯል በወንጌል የትክል ተከብቶ ሀገርን ተታንጸት መልተደሩ ከተራራ ላይ የተሰራች መንደር መሰወር አትችልም ነው እና አሁን በአዳም የተሰራው ሁሉ መሰወር ስለማይቻል በዚህ ዘመን ስለመጣችሁልን በጣም እጅግ ደስ ብሎናል። ወንዶች ታሪክነቷን ጠብቃ ስራ በተሰራበት ዘመን በመምጣታችሁ እናንተም እድለኞች ናችሁ፣ እኛም እድሎች ነን። እንኳን ደህና መጣችሁ እላለሁ። እንዳላበዛ እንግዲህ ባጭሩ ይበቃኛል። እሺ፣ ክቡር ሊቀ ሊቃውንት ዕዝራ ሐዲስ በጎንደር መንበረ መንግስት መድኃኔዓለም የአራቱ ጉባኤያት ምስክር መምህርና የደብሩ አስተዳዳሪ ቃለ ሕይወት ያሰማልን። የዕለቷን ወንጌል በትርጓሜ ትንሽ እሳቸው እስከሚመጡ የመጡት እንግዶች ላስተዋወቃችሁ። ብፁዕ ጠቅላይ ስራ አስኪያጁን ብፁዕ አቡነ ጳጳሳትን አስተዋውቂያለሁ። ክቡር ምክትል ስራ አስኪያጁን ማስታወቂያለሁ። እዛ የምታዩቸው መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ መንፈሳዊ ጉባኤ መምሪያ ኃላፊ ናቸው። ይተዋወቁ። መጋቤ ካህናት አባ ሀብተ ጊዮርጊስ አስራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ ኃላፊ ናቸው። መላከ ሕይወት አባ አፈወርቅ መላከ ኃይል አባ አፈወርቅ ዮሐንስ የሸገር ሀገረ ስብከት ዋና ስራ አስኪያጅ ናቸው። ሊቀ ስዩማን እስክንድር ገብረ ክርስቶስ የኢትዮጵያ ቤተክርስቲያን ቤቶች እና ህንፃዎች ልማት ድርጅት ዋና ስራ አስኪያጅ እና የህዝብ ግንኙነት መምሪያ ኃላፊ ናቸው። እዚህ አፈ መምህር አባ ገብረስላሴ ጌትነት የህግ መምሪያ ኃላፊ ናቸው። እዛ መጋቤ ሐዲስ አባ ዳዊት ስራ አስኪያጁን ቁጥር ሙሴ ያዙት እሳቸው ናቸው። አቡነ ቄስ ናቸው።
የመጡ ብዙ እንግዶች አሉ። የምዕራብ ጎንደር ስራ አስኪያጅ ፓፓ ኃይለማርያም፣ ማነው ስማቸው? ሊቀ አእላፍ አባ ኃይለማርያም የምዕራብ ጎንደር ሀገረ ስብከት ስራ አስኪያጅ ይተዋወቁ። እናመሰግናለን። ወደ እንታ ይላል ወደ ይንቱና ይቀርቡ ብፁዕ ቅዱስ አቡነ ጳውሎስ መጥተው ነበርና እንደዚህ አድለውኝ ሳይል ሳይል መጨረሻ ላይ እንደውም አንድ ነግሯል። ይህን ታዝ ላይ ይቀመጡ ብለው ብዙዎች ያነሱታል እና እናንተ ተቀመጡ እንዳንተ ፊት መቀመጡ ስለማልችል ግድ የለም ትንሽ አጭር ስለሆነ ሁሌ ነው የሚሻል። አሚያ መጽአ እግዚእ ኢየሱስ እንደሌላ ውስጥ ዮርዳኖስ ከመጠመቅ አሚያ ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። አሚያ አለ። ሕዝቡ እንደ ነገ ሊጠመቁ እንደ ዛሬ ተሰብስበው ነበርና በድሮ እንዲል ትግሬ እንደዚያ አሚሃ መጻለ አንድም ለዮሐንስ መንፈቅ ሲተርፈው ለጌታ 30 ሲመላው መጥቶ ነበርና እንደዚያ አሚሃ አለ። አንድም አብ ዝንቱ ውእቱ ወልዴ ዘአፈቅ ወለተ ስብሖ ሲል መንፈስ ቅዱስ በርግብ አምሳል ወርዶ በራስ ላይ ሲቀመጥ አንድነት ሶስትነት ይገለጣልና ስለዚያ አሚሃ አለ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ። ከመጠመቅ ዮሐንስ አለ ይጠመቅ ዘንድ ወዮሐንስ አበዮ ዮሐንስ ግን እንዲህ ሲል ከለከለው። አንሰ ፈቅድ እማቤከ እጠመቅ፣ አቤቱ እኔ ካንተ ልጠመቅ እወዳለሁ ወአንተኑ ትመጽእ ኀቤየ እንጂ አንተ ወደ እኔ እንደምን ትመጣለህ? አገልጋይ ወደ ጌታው ይሄዳል እንጂ ጌታ ወደ አገልጋዩ ይሄዳልን? እንደዚሁስ ሁሉ እኔ ወደ አንተ መጥቼ በአንተ እጅ እጠመቃለሁ እንጂ አንተ በእኔ እጅ እንደምን ትጠመቃለህ? አለ። ከእናቱ አያይዞ ተናግሮታል። እናቱ ቅድስት ኤልሳቤጥ እመቤታችን ቅድስት ድንግል ማርያም ወደ አይነ ከርም በመጣች ጊዜ ምንትኑ አነ እሙ ለእግዚእየ ከመ ትምጽእ ኀቤየ፣ አቤቱ የጌታዬ እናት እኔ ወደ አንቺ እመጣለሁ እንጂ አንቺ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? አገልጋይ ወደ እመቤቷ ትሄዳለች እንጂ እመቤት ወደ አገልጋይዋ ትሄዳለች ብላ ነበርና ከእናቱ ከቅድስት ኤልሳቤጥ አያይዞ አንሰ ፈቅድ እማቤከ እጠመቅ አንተኑ ትመጽእ ኀቤየ አለ። ወአውሳ እግዚእ ኢየሱስ ወይቤሎ፣ ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እንዲህ አለው፣ እድግ ምረሰ፣ አንድ ጊዜስ ተው አለው። ጌታ አንድ ጊዜ ቢጠመቅ እንጂ ሁለተኛ አይጠመቅም እና አንድም በፈቃዱ ቢጠመቅ እንጂ በግድ አይጠመቅም እና ህድግ ምረሰ አለው። እስመ ከመዝ ተድላ ለነ፣ ይህ ለእኛ ተድላ ደስታ ነውና አንድ ጊዜስ ተዋለው ወይ ደሎን ከመንፈስም ኩሎ ጽድቀ ጽድቀ ትንቢትን ጽድቀ ተሰቦን እንፈጽም ዘንድ ይደለወን ይገባናልና ህድግ ምረሰ፣ አንድ ጊዜስ ተው ይህ ለእኛ ትልቅ ደስታችን ነው አለው። ራሱን ከአብ ከመንፈስ ቅዱስ ጋር አንድ አድርጎ ለእኔ ያለውን ነው። ይህ ለእኛ ደስታችን ነው አለ። ለባህሪ አባቴ ለአብ ለባህሪ ሕይወቴ ለመንፈስ ቅዱስ ለእኔም ደስታችን ነው። አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅ ብሎ ሲመሰክር፣ መንፈስ ቅዱስ በአምሳለ ወርዶ በራሱ ላይ ሲቀመጥ፣ ወልድ በባሕረ ዮርዳኖስ ሲጠመቅ አንድነት ሶስትነት ይገለጣልና እስመ ከመዝ ተድላ ለነ፣
ይህ ለእኛ ደስታችን ነው አለው። አንድም ይህ ለእኛ ደስታችን ነው አለ። ራሱን ከዮሐንስ ጋር እንዳደርጉ ዮሐንስ ሲያጠምቅ ጌታ ሲጠመቅ ያን ጊዜ የዮሐንስ ልዕልናው ጌታችን የመድኃኒታችን የኢየሱስ ክርስቶስ ትሕትናው ይገለጣልና ለነ አለው አለ። ያንተ ልዕልና መጥምቀ መለኮት እየተባለ ሲነገርልህ ይኖራል። ፈጣሪውን አጠመቀው ተብለህ ልዕልና ክብርህ ሲነገር ይኖራል። እኔም ደግሞ በፈጣሪው በፍጡር እጅ በፍጡሩ በዮሐንስ እጅ ተጠመቀ እየተባለ ትሕትናዬ ሲነገር ይኖራል። ይህ ለአንተም ደስታ ነው፣ ለእኔም ደስታ ነው። የኔ ትሕትና ሲገለጥ የአንተ ልዕልና ሲገለጥ ትሕትና ደስታ ነውና እስመ ከመዝ ተድላለነ አንድም ራሱን ከምእመናን ጋር አንድ አድርጎ እስመ ከመዝ ተድላለነ አለ። ይህ ለእኛ ደስታችን ነው። ለጳጳሳቱ ለእኔ ያላቸው ጳጳሳቱ ነው። ለጳጳሳቱ ይህ ለእኛ ደስታ ነው። ለሊቃውንቱ ደስታ ነው። ለምእመናኑ ደስታ ነው። እስመ ከመዝ ተድላ ለነ ሊቃነ ጳጳሳቱ ያስተምራሉ፣ ያጠምቃሉ። እኔን ካጠመቅኝ በኋላ በእኔ ስም እነሱም በስም አብ ወወልድ ወመንፈስ ቅዱስ እያሉ ሲያጠምቁ ለጳጳሳቱ ደስታ ነው። ለእኛም ለእነሱ ለቀሳውስቱ ደስታ ነው። ለሊቃውንቱ ደስታ ነው። በ40 ቀን በ80 ቀን ለሚጠመቁ ለሕፃናቱ ወይም ለንዑሰ ክርስቲያኑ ሁሉ እስመ ከመዝ ተድላ ለነ ይህ ለእኛ ደስታችን ነው ብሎ ራሱን ከምእመናን ጋር አድርጎ ተናገረ። ይህ ተድላ ደስታም ዛሬ በሥጋ ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንወለዳለን እና ኋላም ዘተወልደ ዳግመ እማይ ወመንፈስ ቅዱስ ኢይርኤ ያለ መንግሥተ እግዚአብሔር ዳግመኛ ከመንፈስ ቅዱስና ከማየገው ያልተወለደ ወደ መንግሥተ ሰማያት አይገባም እንዳለው መንግሥተ ሰማያትን የምንወርሳት በጥምቀት ነውና ተድላ ለነ ይህ ለእኛ ታላቅ ደስታ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ነገረው። ወንዝ ሀደጎ ማንሻ ክቡር ሊቀ ሊቃውንት ዕዝራ ሐዲስ ቃለ ሕይወት ያሰማልን፣ መምህራን ያድልልን። እንግዲህ ብፁዕ ጠቅላይ ስራ አስኪያጅ ይሄ ሁሉ ተማሪ እሳቸው ነው። እኔም አውቀዋለሁ። ይህም ቤት እንግዲህ ከተሰራ ነው የመጣሁት። ራሳቸው ደክመው ወጥተው ወርደው ከተማሪዎቻቸው ጋር ሆነው መጽሐፍ እየጻፉ እየሸጡ እየለመኑ ነው በራሳቸው የሰሩት። ሰርከም ውስጥንም ራሳቸው ነው እየለመኑ የሚያመጡት። እንግዲህ ደግሞ እርስዎም እድለኛ ነው ቴንታ ቅድም እንዳሉት ጠቅላይ ስራ አስኪያጁም እንግዲህ 2000 ዓመተ ምህረት ብፁዕ ቅዱስ አቡነ ጳውሎስ በጥምቀት እንደመጡ በጠቅላይ ደረጃ አሁን ከ18 ዓመት በኋላ ሲመጣ ነው በጠቅላይ ስራ አስኪያጅ ይብል ደግሞ የመጀመሪያ የሳቅና በጣም ደስ ብሎናል። ሊቃውንቱ እንድታውቁት አሁን ጃን ሜዳ በጠቅላይ ቤተ ክህነት ነው የሚከበረው የጃን ሜዳ ባህረ ጥምቀት። ብፁዕ ቅዱስ አባታችንም ሕመም ላይ ናቸው። እሱን ትተው ጎንደር ስለጋበዘቻቸው ጎንደር ስለሆነ ነው ትተው የመጡትና በእውነት ሊቃውንቱን አክብረው ነው የመጡት። እናመሰግናለን። ምክትል ስራ አስኪያጃቸውን የመምሪያ ኃላፊዎቹን ይዘው ነው የመጡት። ጎንደር ስለሆነ ነው እንደዚህ የመጡትና አባታችንም በእውነት የእሳቸውን ትተው ነው እንግዲህ የመጡት። እሳቸው ጎንደር ስለጠራች ነው። በጣም ደስ ብሎናል ስለመጣን ስላየናችሁ። ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ ጠቅላይ ስራ አስኪያጁን ቃለ ምዕዳንና ቡራኬ እንዲሰጡ እንዲጋብዙልኝ። ብፁዕ ምክትል ስራ አስኪያጁ የተሰማቸውን ሀሳብ እንዲናገሩ ከልዑካኑ እሳቸውን ጋብዘዋል። ዶክተር አባ ቃለ ጽድቅም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ሊቀ ሊቃውንት ዕዝራ አባታችን፣ የምንወደው የምናከብረው ታላቅ የቤተ ክርስቲያናችን ምልክት
እድሜ ከጤና እግዚአብሔር ሰጥቶ ጠብቆ ያቆይልን ያኖርልን ብለን የምንጸልይለው አባት እንዲሁም ደቀ መዛሙርት በዚህ ስፍራ ያላችሁ ሊቃውንት በሙሉ ቅድሚያ እንዲህ ባለ አጋጣሚ በዓል ለማክበር መተን ከጉባኤው እንግዲህ እግዚአብሔር ፈቃዱ ሆኖ በአንዲት ቅጽበት የሚሰጡ ጸጋዎችና የሚደርሱ በረከቶች እንዳሉ በእናንተም ስለሚታወቅ እጅጉን አስፍታችሁ ስለምትረዱት ለዚህ በመታደላችን የተሰማኝን ደስታ ልገልጽላችሁ እወዳለሁ። በመቀጠል ጉባኤ ቤቱን እንዲህ እንዳንድ ጎብኚ ቀደም ከአንድ 5 ዓመት በፊት ለማየት ችዬ ነበረ። በምን ሁኔታ ይተዳደር እንደነበረ የአካባቢው ሁኔታ ቀደም ሲል ሊቃውንት የገለጧቸውን የአካባቢውን ሁኔታ ሁሉ ለመረዳት ቀላል ነበር። አይቼዋለሁ። ጎንደርን ተመላልሼ አይቼዋለሁ፣ አጥንቼዋለሁ። አሁን ያየሁትን ልክ እንደ ሊቃውንት እንደዚህ ተገላልጦ ሊቃውንት የመጽሐፍትን ውስጠ ምስጢር ገላልጠው እንደሚያሳዩት በዚህ ባለ ሁኔታ ጎንደርም መልኳ ውበቷ ያላት ምስጢር መታየቱ ደስ ይላል፣ እጅግ በጣም ያስደስታል። በስራ የተሳተፈውን አካል ከመንግስት ጀምሮ የከተማውን አስተዳደር ሁሉ ማመስገን ያስፈልጋል። በዚህ ረገድ የቅድስት ቤተክርስቲያንንም ፈቃዷን ካስተዳደሯ ከብፁዕነታቸው ጀምሮ ፈቃደኝነቱ ለዚህ ትልቅ ድርሻ ስላለውና በዚህ ደረጃ ለለማው ነገር ድርሻቸው ከፍተኛ ስለሆነ እነሱም ሊመሰገኑበት ይገባል። ከዚህ በተረፈ ነገሬን እጅግ በጣም ለማሳጠር እንዲህ ያሉ ጉባኤ ቤቶች ለቤተ ክርስቲያን ልክ እንደ እስትንፋስ የሚቆጠር ድርሻ አላቸው። እስትንፋስ ሊቃውንት ካሉ ነው፣ ደቀ መዛሙርት ካሉ ነው፣ ትምህርት ካለ ነው ሕይወቷ የቅድስት ቤተክርስቲያን ትምህርቷ ከትውልድ ወደ ትውልድ ሊተላለፍ የሚችለውና እንግዲህ አንዳንድ ጊዜ ሰው በተለያየ መንገድ ሊረዳው ይችላል። ይህን ከማሰብ አንጻር ነው ሊቃውንትም ያሉትን ክፍተቶች ሲያስረዱ የነበረውና ይህን ማወቁ በራሱ ለብፁዕ አቡነ ሳዊሮስ ቅን አባት በእንዲህ አይነት ጉዳዮች እንግዲህ ዘወትር በስራ የምንሰማቸው ቋንቋዎች ስላሉ የምንረዳቸው ሀሳቦች ስላሉ ይህን በዚህ ደረጃ በግልጽነት በመናገሮ ለቤተ ክርስቲያን ነው፣ ለእርሱ አይደለም፣ ለትምህርት ሲሉ ነው፣ ለትውልድ የሚቀጥለውን የሚተላለፈውን ነገር በማሰብ ነውና እኔ እጅግ በጣም አከብሮታለሁ። ይህን ወደኋላ ባለማለቶ ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሁሉም በዚህ ዙሪያ ድርሻ ላለው ወገን ጉዳዩን በግልጽ አሳውቆ ውሳኔ ያገኝልን ብሎ መጠየቁ እውነት ያስመሰግናል። ለብፁዕ አባታችንም እድል ነው ብዬ አስባለሁ ነው። ምክንያቱም ይሄ ቅንነት፣ ይሄ ሀሳብ ትምህርት ላይ ያለ የተለየ ትኩረት ስላላቸው ምንም ጥርጥር የለኝ በጉዳዩ ላይ አንድ ውሳኔ እንደሚያደርጉበት። በተረፈ ልዑል እግዚአብሔር አምላካችን እንግዲህ እንደ ልጅ ወደ ላይ እንደ ድፍረት አትቁጠሩብኝ በታላቅ ትሕትናና ግን በልጅነት ስሜት በሌሎች ሀገራት የምናውቀው እንግዲህ መላከ ሰላም ክቡር ዶክተር አባ ቃለ ጽድቅ ይረዱታል ጉዳዩን። የምዕራቡ ዓለም ትልልቅ ዩኒቨርሲቲዎች መነሻቸው እንደዚህ ያሉ ተቋማት ናቸው። እነሱ ታሪካቸውን ባህላቸውን ጠብቀው ትልቅ ደረጃ ላይ አድርሰው ይጠቀሙባቸው። እንዳለመታደል ሆኖ የኛ ደግሞ እዛው ያለች ሽክርክሪት ናት። ከዛም በዚህ ደረጃ አድጎ በዚህ ደረጃ ተጠናክሮ ማየቱ ደስ የሚያሰኝ ቢሆንም የበለጠ ደረጃ ደርሶ ከዩኒቨርሲቲዎቻችን አንዱ ሆኖ የቅድስት ቤተክርስቲያን ትውፊቷ ያስተምሮ ዘይቤዋ የሚቀጥልበት አንድ ወሳኝ ተቋም ሆኖ ለማየት እንደ ልጅ እመኛለሁና እግዚአብሔር እሱን እውን አድርጎ እንዲያሳየን በዚህ ስራ እኛም ተሳትፎ ኖሮን የምንጠቀምበት እንዲያደርግልን እግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። ሊቃውንተ ቤተክርስቲያንን ይጠብቅልን። በእድሜ በጤና ይቅርታ፣ በእድሜ በጤና እግዚአብሔር በረድኤቱ ጠብቆ ያኖርልን። ብፁዓን አበው ሊቃነ ጳጳሳት በረከታቸው አይለይ። አመሰግናለሁ። እግዚአብሔር መላከ ሰላም ዶክተር ብፁዕ አባታችን አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣
የደቡብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር የኔታ ሊቀ ሊቃውንት ዕዝራ ሐዲስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት መምሪያ ኃላፊዎች፣ የዚህ ሀገረ ስብከት ክቡር ስራ አስኪያጅ እንዲሁም ሊቃውንተ ቤተ ክርስቲያን፣ በዚህ የተገኘን በሙሉ በእግዚአብሔር ስም እንኳን አገናኘን ማለት እፈልጋለሁ። እኔ ብፁዕ አባታችን እንግዲህ ረዳት ፕሮፌሰር ብዙ ነገር ብለዋል። እሱን ነው የምትጋራው። ብዙ አዲስ ነገር የለኝም። የተለየ ግን ደስታ አለኝ፣ የተለየ እይታም አለኝ። ዛሬ የመጣ ነው ጎንደር እንደ አንድ የሀገሪቱ ክፍል በዓል ለማክበር ወይንም ታሪካዊ ቦታውን ለመጎብኘት ብቻ አይደለም። ጎንደር ታሪካዊ ቦታ ብቻ ሳትሆን ለኢትዮጵያ የእውቀት የጥበብ ማይቶት የሆነች ብዙ ሊቃውንቶችን ያፈራች ብዙ ጠቢባንን ያፈራች አገር ናት። እንደ አጋጣሚ እኔ እንደ ሌሎቹ እንኳን ባይሆን ትንሽ እኔም ጸበሉ ስለቀመስኩኝ ስለነበርኩበት አውቃለሁኝ። በታሪክም ደግሞ አራተኛው መናገሻ የነበረች ብዙ ነገስታትንም ያወጣች ቅድም ሊቀ ሊቃውንት የኔታ ሲተርኩልን እንደነበሩ መልካሞቹንም ተፈታታኝ የሆኑትንም ያወጣች አገር ናት። ከዛሬ 5 ዓመት በፊት እንደዚሁ እዚህ ቦታ መጥቼ ግን በጣም አዝኜ ነበረ የተመለስኩኝ። ያቺ ታላቅ ወይም ይቺ ሀገር ታላቅ ሆና ከሁሉ የምትቀድም የታሪክ ባለቤት ሆና ከተናናሾቹ ከተሞች እንኳን እኩል የማትታይ የፈራረሱ ቤቶች የሚታዩባት፣ በጣም የጠበቡ የተፈራረሱ አስፋልቶች የሚታዩባት ሆና ነበረ አይተን የተመለስ ነው። ጊዜው ደረሰና እግዚአብሔር ሲፈቅድለት ነው። አንድ መሪ ይሁን ምን ይሁን ብቻ ፈቃደ እግዚአብሔር ሲሆን ብቻ ነው እና ጊዜው ደረሰና ዛሬ በዚህ መልክ ተውባ ቅድም እንዳሉት በዚህ ዙሪያ የነበሩ የግለሰቦች ቤቶችም ተነስተው ለነሱም የሚገባቸው ተሰጥቶ ተውባ ቤተክርስቲያኗ ለብቻ ወጣ። ይህን ታላቁ ጉባኤያችንም ደግሞ በዚህ ተውቦ በማየታችን እኔ በጣም እጅግ ደስ ብሎኛል። ከሁሉም በላይ እንግዲህ ብፁዕ አቡነ ሳዊሮስ ይሄም የእግዚአብሔር ፈቃድ ነው። ሂደቶችን እናውቃለን። እግዚአብሔር ፈቃድ ስለሆነ ወደዚህ መንበር ሲያመጣቸው ብዙ መሻሻሎችን አይተናል። ብዙ የተሻለ ነገር አይተናል። በእኛ በመንበረ ፓትርያርክም እጅግ የተሻለ ነገር አይተናል። ትልቅ ለውጦች አሉ። አሁን የሰላም አየር እየተነፈስን ያለ ነው። ለመስራትም ደግሞ አይኖቻችን የተገለጡበት ጊዜ ነው። ካለው ከመንግስት ጋርም ተስማምቶ መስራት ሌላኛው ደግሞ እድል ነው። ያንንም እያየን ያለንበት ጊዜ ነው። ብፁዕ አባታችን ብዙ መሻሻሎችን አምጥተዋል። ሊቃውንቱን እያሳደጉ ነው ያሉት። በሀገረ ስብከታቸው ሊቃውንቱን በማሳደግ ደረጃ፣ የአብነት ትምህርት ቤቶችን በማስፋፋት ደረጃ፣ ለቤተ ክርስቲያን ልዩ እድልን በመፍጠር ልማትን በማስፋት ደረጃ ትልቅ ስራ ነው እየሰሩ ያሉት። ዛሬ ግን ቅድም እንደተባለው ቅድም እንደተገለጸው ይህንን ታሪካዊ የሆነ ጉባኤ ቤታችንን ጎብኝተው ያለውን ሁኔታ ማወቅ ደግሞ ቀድሞ በዋና ጸሐፊነታቸው በብፁዕ አቡነ ዶስሞስ ስራ አስኪያጅነት የነበረውን የ1000 ጭማሪ አይደለም አሁን ሌላ ሚሊዮን ይጨምራሉ። ጉባኤ ቤት ዋስትናችን ነው፣ ትልቁ ህልውናችን። አንዳንድ ፈተና የገጠመን አንዳንድ ችግሮቻችን የሚመነጩት ከጉባኤው ቤት በተጓዳኝ የተፈጠሩና የመጡ እየተፈጠሩ ያሉ ነገሮች ናቸው። ይሄ ይታወቃል። ጉባኤ ቤት የኛ መንፈሳዊ ዩኒቨርሲቲያችን ነው፣ የቤተ ክርስቲያኗ ህልውና ነው። ስለዚህ ይሄ ደግሞ ይሄ መንበረ መንግስት መድኃኔዓለም ጉባኤ ቤት ታላቁ አይናማዎቹ የወጡበት እውቀት ብቻ አይደለም፣ መንፈሳዊ ህይወት ቀርጸው የሄዱ በእውነት የመንፈስ ቅዱስ ማደሪያ በመሆንም ደረጃ ብዙ ስራ የሰሩ አባቶች የወጡበት ታላቁ ቤተ ጉባኤያችን ነውና ይህን ጉባኤ በዚህ አጋጣሚ በ2018 በዓለ ጥምቀት እኛም እድሉ ደርሶን በማየታችን እጅግ በጣም ደስ ብሎናል። የብፁዕ አባታችንና የብፁዓን አበው ሊቃነ ጳጳሳት በረከታቸው ይደርብን። እንግዲህ ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን እንግዶቻችን
እንግዲህ ከአየር መንገድ ጀምራችሁ እንዳያችሁ ከአየር አውሮፕላን ማረፊያ ሊቀ ስልጣናት፣ ስራ አስኪያጁ፣ ሊቀ ጳጳሱ ሊቃውንቱን ሰብስበው እኔንታ ክቡር ሁሉ ለመጋቢያ የላፍ ክቡር የባዕታው ያቆቅታቸው የታቋቋሙ ምስክሩ እዛ መጥተው አቀባበል አድርገዋል። እዚህ ስለጠበበ ነው ብዙ ሰው ያልገባው። ስለዚህ ይህን ታሳቢ ያደርጋችሁ ቃለ ምዕዳንና ቡራኬ እንዲሰጡት እንዲያዙ ነው። እንግዲህ አብራችሁ የመጣችሁ ሁላችሁም በእውነቱ ብዙኃን ጋር አብራችሁ የመጣችሁ የተለያዩ የመምሪያ ኃላፊዎቹ እና ሰራተኞች አሁን በዚህ ጉባኤ ቤት የተገኛችሁ አባቶች፣ ደቀመዛሙርት ሁላችሁም በእግዚአብሔር ስም እንደናንተ ደህና መጣችሁ ይውላል። በሚገርም ሁኔታ ሁኔታን የገለጹት የተጋበዙት ስራ አስኪያጁም ዶክተርም በሚገባ ነው ሁኔታውን የገለጻችሁት። እውነት ለመናገር በአሁኑ ሰዓት ቅድም እንኳን ደስ ቆጥር ነበር። ቅኔ ቤቶቹ ብቻ 8 ጉባኤ ቤቶች አሉ። በየልቡ የድጓ መምህራን አሉ፣ ያቋቋሙ መምህራን አሉ። እንግዲህ እንደዚህ ሁሉ ደግሞ የወለዱ ጉባኤ ቤቶቹ 4 ጉባኤያት የሚባሉ ይሄ መምህረ መንግስት፣ ግምጃ ቤት፣ አንድ ጊዜ እና ሰለስቱ ምዕት እንደገና ደግሞ አሁን ቆይቶ ጠፍቶ ኑሮ አሁን አራተኛ የተከፈተው የትልቁ ሊቅ ጉባኤ ቤት የነበረው በማህደረ ያለው ጉባኤ አራት ጉባኤ የሚካሄድበት እንትናችን ጸጋችን በጣም ብዙ ነው። እዚህ በመንፈሳዊ በኩል ያለው ጸጋ እግዚአብሔር የሰጠን ጸጋ በጣም ብዙ ነው። ግን ያው ድሜታ እንዲያሉት እሳቸው ከገለጹት ከዚያ በስተቀር በዚህ በመንፈሳዊ በኩል ምንም ችግር የለም። ጉባኤ ቤቶቻችን ሙሉ ናቸው። ያው መቀበያ ቤት ከሚያንሰን በስተቀር ሲረት ምግብ ከሚያንሰን በስተቀር ሙሉ ናቸው እና እግዚአብሔር ይመስገን። መቼም ማየት በጣም ጥሩ ያየነውን መሰከራለን አለ እና ማየታችሁ በጣም ጥሩ ነው አባቶቻችን። እስቲ እንደው ከዚህ ቀጥሎ ብፁዕ አቡነ ሚካኤል ትንሽ ንግግር ያደርጉ እሳቸውን ያግዛል። ከዚያ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ እንዲሁም የሸገርና የደቡባዊ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የታላቁ ገዳም የምስካየ ኅዙናን የበላይ ኃላፊ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ፣ እንዲሁም ሊቀ ሊቃውንት መምህር ዕዝራ የታላቁ ጉባኤ ምስክርነት፣ ሁላችሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየስራ መምሪያ ኃላፊዎች፣
ሀገረ ስብከቱ ያው ታውቁታላችሁ። ዕለቱን ብፁዕ አባታችን አቡነ ሳዊሮስ የሸገርን ያህል ታላቅ ሀገረ ስብከት ወሊሶን ያህል ታላቅ ሀገረ ስብከት ይህንን ዘግተው ይመጡ። እኔም እንደዚያው ነው። ስለራስ መናገር አስፈላጊ ባይሆንም ታላቅ ሀገረ ስብከት ለምንድን ነው ሕግ ይሰራል በእንተ ሰብእ እንጂ ለሰው ሲባል ሕጎች የሚታለፉበት ሆኖም ግን ደግሞ ይህን ታላቅ ቦታ ክቡር ጠቅላይ ስራ አስኪያጁ አክብረው ሲመጡ እኛም ግዴታ መውጣት አለብን። ይህ ሁሉ ከአዲስ አበባ የወጡ ሰራተኞች ጠቅላይ ክህነት አይነበር ስሉ ጃንሜዳር እንዴት ሊሆን ነው ይህ ኮሚቴ ይናሉ እየተባለ ይደውላል። ገጣሚ ከትውልድ ጋር ብዙ ውጥረት አለ። ግን ዛሬ ጎንደር ያው ጊዜ እንደሚነገሩ ሙሽራት ጎንደር እየተባለ ይነገራልና ያው የሙሽራነቷን ጊዜ በዚህ ለማሳለፍ እንድንገኝ ስላደረገ አሁን ስሙ የተመሰገነ ሽም እግዚአብሔር በፈቀደው እግዚአብሔር በወደደው እንደገና እግዚአብሔር ባከበረው ቦታ ተገኝተን እኛም በረከት ለማግኘት ሰላም የልብ ደስታ ለማግኘት ነው። ይህም ቦታውን ይባርክልን። ጉባኤ ቤቱንም ያው ሲነገር እንደነበረው ታላቅ አባቶች ያለፉበት አሁን ታላቁ የትህትና ባለቤት እንዲሁ እናወራ ነበር ስለ አንድ ነገር ከቁመታቸው ጋር ታላቅ አባት በዙረን ያላየናቸው እያለ እንዲሁ ያወራንበት መምህር ሰውን የተሰጡ ጉባኤው አስተማሪ እንዲሆኑ ያስተላሉ። በዚህ ታሪክ ቦታ ሆናችሁ የምትማሩ መምህራን ሊቃውንትም የሚጠናችሁ ስጣችሁ የሚባሉ ደስታ እንደሚሰጠው ፈቃድ። በተረፈ ብፁዕነታቸው እንግዲህ እንዳልኳቸው እንደተነገረው እንግዲህ በጠቅላይ ስራ አስኪያጅ ደረጃ የመጀመሪያ ጊዜ ነው የተባለው። ይህ የተፈቀዱ ማየትና መስማት ይችላል። ጆሮ ብዙ ይሰማል፣ ግን እውነቱን ማረጋገጥ የሚቻለው በጋይ እንደው በሳይንሱ እንደውም 67% የሚያረጋግጥ ማየት ነው። ይሄ መቅመስ መንካት ምናምን በጣም ትንሽ ፐርሰንት ይዘውና ይህን ቦታውን ማየተወት ሀገሩን ማየተወት እርግጥ ነው እንግዳም አይደሉ አንቆንጭን መስሏል። ግን አሁን ባሉበት ፖዚሽን ደረጃ የመጀመሪያው ስለሆነ ይህን አይተው ማድረወት ለቦታው ክብር ነው፣ ለሰው ደግሞ ውበት ፍቅር ነው። አሁንም በተሰማሩበት ስራ እግዚአብሔር አግዞት እንደጀመሩት ህዝቡን እንዲያስደስቱ እግዚአብሔር እንዲደሰት የሆነስ እግዚአብሔር እንዲያስደስቱ እግዚአብሔር እንዳያምናለው እንኳን ደህና መጡልን። እንግዲህ ጎንደር ዌልካም ብላ ተቀብላለች። መርቀው አሳርገው ትንሽ አረፍ ብለን በኋላ ወደ ተመጣለንና እሱም በትረት እንግዲህ ስጦታ አድርጎልን
ስብከተ ወንጌል አገልጋይና ወይም ተዘዋዋሪ በስዩማን እስክንድር ገብረ ክርስቶስ የቤቶችና ህንፃዎች ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አባ መምህር አባ ገብረስላሴ ጠቅላይ ቤተ ክህነት መንበረ ፓትርያርክ ሕግ አገልግሎት መምሪያ ዋና ኃላፊ የዚሁ ሀገረ ስብከት ስራ አስኪያጅ ከመተማ የመጡ ስራ አስኪያጅ ገዳም አስተዳዳሪዎች፣ ሊቃውንትና ደቀ መዛሙርት እንደምን ቆያችሁ? እንደምን ናችሁ? እግዚአብሔር አምላክ በዚህ ሰዓት በዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። ዛሬ ያው እንግዲህ እኔ እንኳን ብዙ አልናገርም፣ ትንሽ ነው የምናገረው። ዛሬ እግዚአብሔር አምላካችን ፈቅዶ ከእናንተ ጋር አገናኝቶናል። እንኳን ያው ጥሪ ሲደረግልን ከቀሲስ ወይንም ሙሉ ቀን እንግዶችን ይዞ ሲመጡ ምክትል የዚህ ምክትል ከንቲባ መጥተው ጥሪ ሲያደርጉልን ለመምጣት እኔ ውስጤ አላሰበም። ለመምጣት ብዙ ሀሳብ አልነበረኝም። በኋላ ላይ ያው የተጋበዝነው እኔና ብፁዕ አቡነ ዲዮስቆሮስ ናቸው። ቅዱስ ሲኖዶስ ዋና ጸሐፊ ነው የተጋበዝነው። ግን ያው እዛም እዚያ ገዳም ሰው ስለሌለ ቅዱስ አቡነ ማትያስ ትንሽ ስራ ምን ስላደረጋቸው ሁለታችንን ትተን ከምንመጣ ማለት ብፁዕነታቸው እዛ እንዲሆኑ እኔ ደግሞ ወደዚህ እንዲመጣ ተነጋግረን ተወያይተን ያው በዚህ አማካኝነት ወደዚህ ዛሬ መጣን። እንግዲህ እግዚአብሔር ስለፈቀደ ነው። እግዚአብሔር ካልፈቀደ የሚሆን ነገር የለም። ሁሉ ነገር በሱ ፍቃድ ነው የሚሆነው እና እኛ አሁን እዚህ በመገኘት እኔ በጣም እጅግ በጣም ደስ ብሎኛል። እንግዲህ ቦታ ብዙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ መስዋዕትነት የከፈለ ብዙ ስራ የሰራ ሊቃውንቱን አምርቶ ለሀገር ውስጥም ለውጭ ሀገርም ከዚህ ነው ተመርቶ የሚሄዱት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ትልቁ ዋና መሰረቱ ይሄ ነው። ይሄ ከሌለ ቤተክርስቲያን መኖር አትችልም። አገልጋይ የለም እና አጠቃላይ ጎንደር የታሪክ ሀገር ናት። ሊቃውንት የሚፈቅዱበት ሀገር ነው። ዋና ትልቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች የሚመረቱበት፣ ሊቃውንት የሚመረቱበት የሊቃውንት ምንጭ መሆኑን ታሪኩ ይናገራል። ሁላችንም እናውቃለን። ስለዚህ ይሄ እዚህ በመገኘታችን ለእኔ አሁን ትልቅ በረከት ነው። ትልቅ በረከት ነው። ሁልጊዜ የምጸልይበት፣ ሁልጊዜ የምተረጉበት ቦታ ላይ መገኘት ማለት ትልቅ በረከት ማግኘት ማለት ነው እና ቀላል ነገር አይደለም። እንግዲህ ሊቀ ሊቃውንት ክቡር ሊቀ ሊቃውንት ዕዝራ ታላቅ አባት፣ ታላቅ መምህር መሆናቸው ዓለም ያውቃቸዋል። ታላቅ አባት ናቸው። እኛ እንኳን ቅድም እንዳላችሁት እኔ ዋና ጸሐፊ ሆኜ ብፁዕ አቡነ ዲዮስቆሮስ ደግሞ ስራ አስኪያጅ ነበሩ። በዛ ጊዜ በ2009 ብዙ እንትን ብለን ነበረ ወደዛ ለመውሰድ እሳቸው ሙከራ አድርገን ነበር። አይ ዶክተር እነዚህ የተሾሙት ማን ናቸው? ዶክተር እኮ ናቸው እኛ አሉ የተወሰኑ ሰዎች። አይ እኛኛው ደግሞ ፕሮፌሰር እኮ ናቸው ዶክተር በላይ ናቸው እና ስለዚህ በማለት እግዚአብሔር ስላልፈቀደ ብቻ እንጂ ብዙ ታግዬ ነበር እኔ ራሴ። ግን ያው ይሄ እግዚአብሔር መንፈስ ቅዱስ አልፈቀደም ለዚህ ጉባኤ ማለት ነው። ይሄ ጉባኤ ስለዚህ እንዲቀጥል እግዚአብሔር ስለፈቀደ በዛን ጊዜ አልፈቀደም ማለት ነው እና እግዚአብሔር እሱ ፍቃድ ሆነ
እንግዲህ የሚበልጠው የበለጠው ይሄ ነው። ምንጩ ነው ዋናው፣ ቅርንጫፉ አይደለም። ምንጩ ከተነከረ ሌላው መቆየት ይችላል፣ ቅርንጫፉ መኖር አይችልም። ስለዚህ እግዚአብሔር አምላክ ፈቅዶላቸው ይሄ ትልቅ ከብሕትውና ጋር ከመንፈሳዊ ጋር ከጸሎት ጋር መደረግ ማለት ይሄ አይገኝም። ማንም ሰው አገኘውም እና እድለኛ ናቸው። እንግዲህ ማስተማር እድል ያስፈልጋል። ያለ እድል የሚሆን ነገር የለም። ብዙ ያውቁ ምን ቢሉ እግዚአብሔር ካልፈቀደ የሚሆን ነገር የለም። ግን እሳቸው እድለኛ ናቸው። ሊቃውንት በጣም እድለኛ ናቸው። ብዙ ሊቃውንት አፍርተዋል። ብዙ ስራ ሰርተዋል። ቀላል ነገር አይደለም። እግዚአብሔር አምላክ እድሜ ከጤና ጋር ይስጠው። ከዚህ የበለጠ ስራ ምንም የለም እና ያው እኔ ቅዱስ ሲኖዶስ ዋና ጸሐፊ ሆኜ አቡነ ዲዮስቆሮስ ደግሞ ስራ አስኪያጅ ነበሩ። ቅድም እንዳላችሁት ያው ትንሽ ጣል አድርገን ነበር እና ብቻ ሳይሆን በዛን ዘመን እድለኞች ነበርን እኛ። ብፁዕ አቡነ ሚካኤልን እና ብፁዕ አቡነ ዮሐንስን በዛ ዘመን ነው የተቀላቀሉ። በዛ ዘመን እኛ እዛ ሆነን ነው የተቀበልናቸው ገቢ የሆኑት። አሁን ደግሞ ተመልሰን እንግዲህ መልሰን ደግሞ እግዚአብሔር አምላክ አንድ ላይ ጠርቶናል። እሳቸው ጸሐፊ ሌሎች ስራ አስኪያጅ ቦታ ለውጥ አድርገን ተመልሰናል። እንግዲህ አሁንም ዋናው እድል ነው። እድላችን ጥሩ ነው። እድላችን ጥሩ ነው እና አሁንም ቢሆን እኔ ይሄ ነው እንዲህ ነው አሁን እንዲህ አደርጋለሁ ዛሬ ብዬ አልወስንም። ግን ዋናው የሚያስፈልገው ጥሩ ስራ እንድንሰራ፣ መልካም ስራ እንድንሰራ፣ እናንተ ለጠየቃችሁትም እንድናስብበት በጸሎታችን እንድታስቡ ነው። በጸሎት በዚህ ጉባኤ እንድታስቡን፣ ብቻናችን መልካም ስራ እንድንሰራ፣ እግዚአብሔር የሚፈልገውን እግዚአብሔር የሚወደውን ስራ እንድንሰራ፣ ለቤተክርስቲያኒቷ የሚጠቅማትን ስራ እንድንሰራ እናንተ በጸሎታቸው አስቡን ለማለት ነው የሚፈልገው። ስለዚህ ከዚህ ውጪ እንግዲህ ሙያ በልብ ነው የሚባለው እና ስለዚህ ስለተገኘን በጣም እጅግ ደስ ብሎናል። እግዚአብሔር ያክብርልን። እኔም በማየታችን ራሱ እዚህ ተገኝተን ይህንን በማየታችን ለእኛ ትልቅ ደስታ ነው። ይሄ ቤተክርስቲያን ሊቃውንት የሚመረቱበት ውስጥ መገኘት ማለት ቀላል ነገር አይደለም እና ስለዚህ ጉባኤውን ያስፋልን። ከዚህ የበለጠ ቤተክርስቲያናችን ገበታና ይጠብቅልን፣ መምህራኑን ይጠብቅልን፣ ሊቀ ሊቃውንት መዝራን እግዚአብሔር አምላክ ይጠብቅልን፣ ከጤና ጋር ያድርግልን። ቤተክርስቲያናችን ገበታና ይሁንን፣ የሰላም የበረከት በዓል ያድርግልን። የአባቶቻችን የሊቃውንቱ በረከት ረድኤት ያሳድርብን፣ ይደርብን። አቡነ ዘበሰማያት كن بزعنا ونسعنا بعض لمن بس كل سنة ونسعنا بالله لمن استسمعت بأوه نهارنا ويدك بسلام عليهم وقال يسوع كريستوس سرايات يا سرايات يا واسطة كل جزء ما يسرعت بالجاه ሊቃውንት አንድ ጊዜ አባቶች ከወጡ በኋላ ነው የምትወጡ። ከዚያ ባላችሁ በቆይ